ሰላም ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የምወዳችሁ የማከብራችሁ፣ ዛሬም እንደተለመደ በሌላ ቪዲዮ ከች ብለናል። እንደተለመደ ላይክ እና ሼር እንዳይረሳ እያልኩ ከች ብያለሁ። ዛሬም ደግሞ እንደተለመደ ዜማዬን ይዤላችሁ ከች ብያለሁ። ዜማና ጂት አብረው ተገናኝተው በጣም ደስ አይልም ብለን ነበር። ክፍል 27 ለምን አይለቀቅም ይለቀቅልን ብለን ሲሞታ አሰምተን ነበርና ሲሞታችን ተሰምቷል፣ ድምጻችን ተሰምቷል። ስለዚህ ውድ ቤተሰቦቼ እና በጣም ደስ ይላል። ደስ በሚል ሁኔታ መተዋሉ። ግን አሁንም የተንከሲስ ያዳም ማያደርገው ነገር የለም። አቤልን ረሳኸው እያለ የት ነው ያላችሁ? የት ነው ያሉት? ያው እዛ ናቸው፣ አብሮ ናቸው። ሊድ በቃ ይላል። ለምን ይጣጣላቸው? ለምን ትሄዳለህ? ና ተመለስ ይለዋል ማለት ነው። ለምን አንተ ረሳኸው እንዴ? አስብ እንጂ አንተ እኮ ምን ስንት ነገር አድርጓል። ፍቅረኛህን እኮ ልደፍር ነበር ይላል። አይ እሱ ነገር ትክክል ያልሆነ ነገር አለ ይመስለኛል ማለት ይላል። ይደነግጥና ስል እሱን ራሴ በራሴ መንገድ አጣርቼ ምነግር ይሆናል። አሁን ና ይላል። በቃ እኔ አልሄድም፣ አንተ ሂድ። ለምን? ምን ልታረጋቸው? እሱ አይመለከትም ይላል። በል ያዳ የምትሄደው ከኔና ከኔ ነው የምትሄደው ይለዋል። በቃ እሺ አንተማ ካልክ እሺ ይለዋል። ለምን ግራ ተጋባ። ከዛ ለብቻው እዛ ሄዶ በቃ እኔ ስራ ልገባ ነው፣ ሄድ በቃ እንደዋወላለን፣ በቃ ሌላ ነገር እንትን አትበላቸው እሺ ይለዋል። አቤል ማለት ነው። አይ አይደለም እኔ ስራ ነው የምሄደው ይላል። ከዛ አንድ ዛፍ ላይ ቁጭ ብሎ እያንሰቀሰቀ ይገኛል። ለካ ለራሱ ዜማዬን ለራሱ ለማድረግ ነው። ይሄ ሊስትሩ ጠራጊ ከኔ የተሻለ ፍቅሮ ነው ይላል። ዛሬ ነው አንጎራጋሪ፣ ሁነተኛ አንጎራጋሪ ዛሬ አግኝተሻል። እኔ ከጀመርኩ ግን አልጨርስም፣ ብዙ ነው። አንቺ መጀመሪያ ጀምሪ ይላታል። ዋው አንቺ ጀምሪ፣ እኔ ከጀመርኩ አልጨርስም፣ ብዙ ስለምቆይ መጀመሪያ ያንቺን ልስማላ። እሺ በቃ ካልክ ትላለች። ከዛ እና የልቡን የሆዱን እያወሩ ነበረ። እዛ እያወሩ አንድ ላይ ፎጣዋን ለብሰው ገስግሰው እየሄዱ አንድ ላይ ለብሰው በአንድ ፎጣ ላይ ሲገናኙ ደግሞ ወይ አማራ እንዴት ደስ እንዳለኝ። የተንከሲስ ሊለያቸው ጥረት ቢያደርጉም አልተሳካም ማለት ነው። አሁን አቤል እያስታወሰነ ያለው የአዳም ያደርገው ነገር ሁሉ እኔ ያዳናውን አለቅሰው ይላል። አዎ ለምንድን ነው የምታለቅሰው ታዲያ? እኔን ትታ ለምንድን ነው ሄደችው? እኔ አላፈቀርኩትም። ከዚህ ሊስትሮ ጠራጊ የተሻለውን አፍቅሮ ነው። እኔ እኮ አልቻልኩም። እሷን ሳስበው አንጀቴ ተንፈሰፈሰ ይላል፣ ያለቅሳል። አንተ መቼም ቢሆን አንተ ነህ። ምንድነው ታዲያ? እሱን አምና ለምን ሄደች ይላል። እና ልብ ያፈቀረው ጋር ነው የሚቀመጠው እንጂ ባላፈቀሩት ሰው ጋር አትቀመጥም። ልብ ምንም ብትሆን ማለት ነው። ዜናዬም የሷን አንገራገሪ ነው የምትወደው።
ዛሬም ተገናኝተዋል። ዛሬ ደግሞ በጣም ደስ በሚል ሁኔታ አብረው አንድ ላይ ለብሰው አብረው ሸባ ቀባ እያሉ ደስ በሚል ሁኔታ እያሳለፉ ነበረ ማለት ነው ቤተሰብ እና ደስ አይልም? እውነት ደስ ብሎኛል። እኔ በነገራችን ደስ ብሎኛል። የሰው ደስታ የሚያስደስታችሁ ደግሞ ይህንን ቤት ላይክ ሼር እያረጋችሁ አበረታቱ ቤተሰብ እና በጣም ነው ደስ ያለኝ። ዛሬ የሌለ ነው ደስ ያለኝ። ደግሞ ሲሞት አቅርቤ ነበር ለምንድነው የማይለቀቅ ቆዩብን ብለን ደቂቃውንም ደግሞ ለምንድነው የምቀየው በሳምንት ሁለቴ ይለቀቃል ብለን ነበር። ግን እነሱ ደግሞ በጣም ነው የቆዩት ማለት ነው። ከማር የወጣው እቃ ሆኖ ማለት ነው። ከማር ከወጣ እቃ አይገባም እኮ። ከማር የወጣ እቃ ሊሆኑብን ነው እንዴ? አረ እንደዚህ መሆን የለባችሁ። እሺ ሰምታችኋል። በጊዜ እየመጣችሁ ከች እያላችሁ ሸብረቅ አድርጉን ማለት ነው። እና በጣም ደስ የሚል ሁኔታ ነው የነበራቸው ሁኔታ ቆይታቸው በጣም ደስ የሚል እና የተንከስስ ጥረት ቢያደርግም አልተሳካለትም። እያለቀሰ ተቀምጦ እንደ ሴት እኔ ያላፈቀርኳትም ወይ ከሱ በላይ እኔ ያላፈቀርኩም ወይ አንተ ስላፈቀርከው እኮ እሷ ካላፈቀረች እኮ ምንም አይመስልም። እሷ እኮ አንተን ብታፈቅሩ አንተ ከመሬት ተነስታ ስለወደድካት እሷ መውደድ አለባት እንዴ? ተከፍሎባታል እንዴ? አልተከፈለም። ያኛው ደግሞ ምንም ቢሆን ያንተ ነህ ምንም አታስብ ይላል ማለት ነው። አሁን ነገራቶች ሁሉ እኮ በቃ ወደ ገደሉ ውስጥ ገብተዋል ማለት ነው። ምክንያቱም ወደ ገደለው ውስጥ ነው የገቡት ማለት ነው ነገራቶች ሁሉ ማለት ነው። ያውኑንም አብረው ስለሚቀጥሉ ደስ ነው ያለኝ። እንዴት ተገናኙ? እንደዚህ ሲገናኙ ማለት ነው። ደግሞ ሀቢብ በጣም እያስታወሰ ነው ያለው ያዳ የሚያደርገው ነገር ሁሉ ያው ግልጽ በግልጽ እየወጣ ነው ያለው ማለት ነው። ምክንያቱም እሱ የሚያደርገው ተንኮል ለራሱ መሆን አለበት ማለት ነው። እሺ ቤተሰብ የሚያደርገው ተንኮል ለራሱ አንዳንዴ ደግሞ በቃ ማስታወስ ካለ የሚያስታውሰው ብዙ ነገሮችን ያስታውሳል። ብዙ ነገር ማስተዋልን ይስጠን ማለት ነው ቤተሰብ። ማስታወስና ማስተዋል ባካለ ሁሉም ነገር ቀላል ነው እላችኋለሁ ቤተሰብ። እና እሱ ምንም ነገር ማስተዋልና ማሰብ የለበትም። እሷ ብቻ የእሱን ለማድረግ ነው እሱም እየጣረ ያለው ማለት ነው። ለሀቢል አስቦት አይደለም። ይሄንንም ደግሞ ፍቅረኛ እንደዚህ አድርጋለች ብልና አልቅሺ እያሉ ያደረገችው ማለት ነው። ምክንያቱም እውነት ነገር ሳልሆነ ማለት ነው። እላችኋለሁ ቤተሰብ በጣም ደስ ብሎኛል ዛሬ ስለተገናኙት። ዛሬ ደግሞ ጥሩ ህይወትን እንደሚያሳልፉ ባለሙሉ እርግጠኛ ነኝ ማለት ነው። ዛሬ አብረው ነው ፈታ ያሉት ማለት ነው። እና ሰላማችሁ ይብዛልኝ በያላችሁበት ባለም ዳርቻ። ይህንን ቤት ላይክ ሼር እያረጋችሁ አበረታቱኝ ቤተሰብ። ቤቴ በጣም ቅዝቅዝ ብሏል። ቅዝቅዝ አረዶ ሞቅ ደመቅ አድርጉ። ሞቅ ደመቅ ቤቴን ሞቅ ደመቅ አድርጉ። ላይክ እያረጋችሁ ሼር እያረጋችሁ ሁሌም የሚለቀውም ደግሞ ቪዲዮም እንዲደርሳችሁ ማድረጋችሁን አትርሱ።
እላችኋለሁ ውዶቼ። ሰላምን፣ ፍቅርን፣ አንድነትን ለእናት ሀገራችን። ስለዚህ ሼር ላይክ እያረጋችሁ ቤተሰብ ሁሉም ነገር ለበጎ ነው። ያልፋል። ማያልፍ ቀናቶች የሉም። እኛ ብቻ እንኖር እንጂ ያልፋል። ሁሉም ቀናቶች ያልፋሉ። ጊዜ ይቀያየራል። ግን እኛ ብቻ እንኖር። እና በጣም ያሳዝናል። አንዳንዴ ደግሞ የነሱ ደግሞ መገናኘት በጣም ደስ ብሎናል። አሁን ለአሁኑ ሄዶ ምንድነው አድርጎ ሊለያቸው ብዬ እኔ ራሴ ተጨንቄ ማለት ነው። አልረሳውም ብላችሁ ነው እነሱ ስራና ስራ ስለሚሰሩ እና እላችኋለሁ ቤተሰብ ሁሌም አብሮነታቸው አብሮ ይቀጥል ማለት ነው። ዛሬም ዜማዬ ከአንጎራጋሪዋ ተገናኝተዋል። እያንጎራገረ እሱ ደግሞ እያንጎራገረ እያንፈላፈላ አላለም። ስለዚህ ይመቻችሁ ማለት ነው። እና አንኩ ነው እንደዚህ ነው እላችኋለሁ ውድ ቤተሰቦቼ። ለዚህ ቤት አዲስ ከሆናችሁ ሼር ላይክ እያረጋችሁ ቤተሰብ ሁኑ። ቤተሰቦቼን ደግሞ ነባር ቤተሰቦቼ እጅግ አድርጌ አመሰግናችኋለሁ። በያላችሁበት ሰላምን፣ ፍቅርን